እኔና ታላቅ ወንድሜ በ2 ዓመት ይበልጠኛል፣ ሰይድ ይባላል። ገና ህፃን ጨቅላ ያለን ነው። በቃ ተያይዘን ፊልም ቤት እንሄዳለን። የፊልም ቤቱ አከራይ በነፃ ነበር የሚያሳየን፣ በእኔ እና እሱን ማለት ነው። ፍየሎች አሉት የፊልም ቤቱ ባለቤት። ለፍየሎቹ የጫት ገለባ ከበላ የሚባለው እሱ እኛ ቤት ፊት ለፊት ስለሆነ ጫተራ፣ ከዛ እንለቅምለታለን፣ እንወስድለታለን። በነፃ ያሳየናል፣ በነፃ እናያለን። ገና ህፃን እያለ ነው ማለት ነው ጨምረን እና እስከ 12 ዓመት ድረስ በዚህ ቆይቻለሁ። እስከዛ ድረስ አባቴ በቃ በጣም ደክሟል፣ ቅሩ እያለ ጫማ ይገዛልን እና በቃ ልትለብሱ ነው ምናምን ሲለን፣ የማትቀሩ ከሆነ ግን መስጅድ የማትሄድ ከሆነ አልሰጣችሁም ይለናል። ደስ ብሎን ምናምን ያስጎመጀን እና እንደፈለግ አድርግ አንቀራም እንለዋለን። ወላሂ ጫማ ሳይሰጥን ይቆያል። እኛም ባዶ እግራችንን መሄድ ተላመድ ነው። ከጊዜ በኋላ በቃ እንደማንቀራ ሲያይ ጊዜ በቃ ትቼዋለሁ፣ ሁሉንም እንደፈለጋችኋል እና እንኩ ጫማችሁ ውሰዱ። በቃ ልመድ ነው በእግራችን መሄድ። ለብዙ ጊዜ ላይ በእግሬ ሄድ ነበር አልቀራም ብዬ ማለት ነው በዚህ ምክንያት እና በጣም ደክሟል። እምቢ አለ። መጨረሻውን የሆነ በቃ ታሪኩ ረጅም፣ ከዚህ በፊት ነግራችኋለሁ፣ ታውቁታላችሁ። ከዚያ በኋላ ወደ ቅርአት በዚያ ሁኔታ እያለሁ ነው የገባሁት። አንድ ቀን የፊልም ቤቱ ባለቤት አንድ ቀን አስከፍሎ እናያውቅም ነበር። ከዚያ በኋላ የሆነ ጊዜ ላይ እንደ አጋጣሚ የጫት ቅጠል አልለቀምኩለትም ለፍየሎቹ። ልክ ልገባ ሲሄድ እንደዚህ ጀላት እየመጠጥኩ ነበረ። 1 ብር ነበረኝ፣ በ10 ሳንቲም ጀላት ያለች አይደል? ያችን መጥቼ በትርፉን ይዤ ምናምን እየገባሁ ነው። ፊልም ቤት በነፃ ነው ማ ልክ ከገባሁ ከተቀመጥኩ በኋላ ክፈል አለን። እሺ አልኩኝና ከፈልኩና ካለፈ በኋላ ነው አንድ ነገር ቤት ትዝ የሚለኝ። ለምን ዛሬ ያስከፈለኝ አልኩኝ። ራሴ ጠየቁ። እስከ ዛሬ ስለቅምለት ዛሬ ስላለቀምኩለት በአንድ ቀን እንትን ያን ሁሉ ሁኔታ ረሳ ማለት ነው። ከዛ በቃ ወሰወስን ታውቃለች። ለያዘ አላይም ፊልም ብዬ ወጣሁ። እየሄድኩኝ መንገድ ላይ ወሰንኩ። በቃ ማልኩኝ፣ ወላሂ ከአሁን በኋላ እዚህ ሰው ቤት ያልመጣም ፊልም አላይም አልኩኝ። ከእሱ ጋር ተጣልቼ ማለት ነው። ከሄድኩ በኋላ ቤት ተቀመጥኩኝ። በቀን 3 ጊዜ ነበር የምናየው። አስቡት፣ ጠዋት ላይ እናያለን፣ 7 ሰዓት ላይ እናያለን፣ ማታ ላይ እናያለን። 3 ጊዜ እናያለን። ታዲያ የዛኔ የለመዳችሁት ነገር ሲቀር ጊዜ ወዴት ትሄዳላችሁ? በቃ ቤት ቁጭ አልኩኝ። ምያለሁኝ ከማልኩኝ ማልኩ ነው። ህፃንም እያለሁኝ ማለት እንዲህ አላደርግም ብዬ ከማልኩኝ በቃ መጨረሻውን እንደገና ወዴት እንደምሄድ ሲያጠናግረኝ ጓደኞቼን ሲሄዱ አየኋቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት አሉኝ። የሰፈር ልጆች ናቸው። እኔ መሄጃ ስላጣሁ ነበር ለመሄድ የፈለኩት። አላህ ግን ሌላ ነገር አስቧል። ሰለፎች ምን ይላሉ? እውቀትን ስንማር ጊዜ የሆነ ዲንን እንካድማለን ብለን አይደለም አስብና አልነበረም። አላህ ግን ለዚህ ያዘጋጀን ይላሉ አይደለ? ወዴት ነው የምትሄዱት? ቁርአን ቤት። አስከትሎ ልከተላቸው አልኳቸው። ተከተል ችግር የለውም ማለት በጣም ገረማቸው። ግን የፊልም ቤት እንደምሆን ነው የሚያውቁት። ሄድኩኝ፣ ቁርአን ቤት ገባሁ። ቁርአን ሲቀሩ አሊፍ ባታስ ምንድን ነው የሚሉት እነዚህ ልጆች ብዬ ከጭንቅላቴ ላይ ያለው ሙዚቃዎች ናቸው። ፊልም ቤት ስናይ ይህ በጠናወል አለ እንደ ቴዲ አፍሮ እነ ጥበብ ወርቅዬ ምናምን እነዚያ ስንሰማ ነው የምንውለው እና ፊልሞች ምናምን። እኔ ያነደላለሁኝ፣ እነሱ ቁርአን ይቀራሉ ከጎን። ከዚያ በቃ አንድ ጓደኛህን ጠየቅኩት፣ የሰፈሪ ልጅ ነው። ዝም ብዬ ቁርአን ሳልቀራ ሶላት ብቻ በሰግድ ጀነት እገባለሁ አልገባም አልኩት። እኔ አልገባኝ አለ። ቁርአን ዝም ብዬ ሰማቸዋለሁ አይገባኝም አልኩ። ትገባለህ አለኝ። እሺ አልኩኝ። ሶላቴን አንድ አላቋረጥም፣ ጀነት የምገባ ከሆነ በዚህ ግን ቁርአን አልቀራም አልኩኝ። ወላሂ ሶላት አላቋረጥም ነበር። ታዲያ ትምህርት ቤትም ቢሆን ልብሴ ተቀድሎም በዚህ ያችን ልብሴን አሰፍቻት እሄዳለሁ። ጉልበት ላይ ቀዳዳ ከሆነ አያሰግድም የሚል ስለሰማ ቀዳዳ ከሆነ ጠየቅኩኝ። እጅ ልብሴ ቀዳዳ ነው፣ ሶላት መስገድ አልችልም እችላለሁ ስላቸው ጉልበትህ ላይ ልክ ስትሰግድ ተህያቱን ስትቀራ በእጅ ሸፍነው ቀዳዳውን አሉ። እሰግዳለሁ በዚህ ሁኔታ። ትምህርት ቤትም ሂጅ ራሱ እንደዚህ በረፍት እየወጣ ይሰግዳሉ። መጨረሻውን በዚህ አላህ በዚህ እንደጸናሁኝ አየና በአላህ ምን ብሏል በቁርአን ላይ
የሆነ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል። እነዚያ የእኔን መንገድ ለማግኘት የሚጥሩትን እኔ በጎዳና ላይ ያንን ቅሩ መንገዴን እመራቸዋለሁ ይብሏል። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም አለ። እነዚያ ቅኑን መንገድ የተመሩትን ቅናቻን መንገድ እጨምርላቸዋለሁ፣ የፍራቻንም እጨምርላቸዋለሁ ብሏል። በዚህ ላይ መጽናቴን ባየ ጊዜ ያንን ቁርአን እንዴት እንደምቀራ ደግሞ ራሱ አመቻቸል። ከዚያ በኋላ ነው በዚህ ሁኔታ እያለሁኝ የሆነ ህልም አሳየኝ። በህልሜ ከዓለም ህዝብ ሁሉ በጣም ሀብታም እንደሆንኩኝ ያሳየኛል። በጣም ባለጸጋ ነኝ፣ ባለሀብት አድርጎ አሳየኝ በህልሜ። በጣም በርካታ ሰራተኞች አሉ። ነገር ግን ለምድራዊ ህይወት ብቻ የምኖር ሰው ነበርኩ። ስለ አምላኬ ስለ አላህ አላውቅም። ስለ ቀጣዩ ዓለም ጭራሽ አላስበውም። በዚያ ሁኔታ ላይ ያለሁ ሰው ሁኛ ያለሁኝ። ልክ ሰማይ ስትቀደድ እመለከታለሁ። እየሰፋ ይመጣል። ምንድን ነው ብዬ ስጠይቅ የማላየው አካል ምን ይለኛል? ይሄማ ትንሣኤ እየቆመ ነው፣ ዓለም እየተፈጸመች ነው፣ ቂያማ እየቆመ ነው ይለኛል። በጣም ደነገጥኩ። ያ ነገር እየሰፋ እየመጣ ነው። ህዝብ ከግራ ወደ ቀኝ ይሯሯጣል ምናምን። ወዲያው በቃ ደነገጥኩኝ። በጉልበት የተንበረከኩና መለመን ጀመርኩ። አምላኬ አንድ እድል ስጠኝ፣ ቁርአን ልቅራ እያልኩኝ እጮሃለሁ፣ እለምናለሁ። እሺ በገንዘቤ ሰደቃ አድርጉልኝ ብዬ ለድሃዎች ስናገር ዛሬ ብትሰጥ ዋጋ የለውም፣ ቂያማ እየቆመ ነው የሚል ድምፅ እሰማለሁ። እሺ ልስገድ ብዬ ልሰግድ ስል አሁንም ብትሰግድ ዋጋ የለውም። በቃ የመጨረሻ አለቀስኩኝ፣ ተጸጸትኩኝ በጣም። አንድ እድል ብዬ እለምናለሁ፣ በቃ ጊዜው አልቋል የሚል ቃል ነው የምሰማው። በዚህ ሁኔታ እያለሁ ባነንኩኝ፣ ከእንቅልፍ የተነሳው ዳግም በቃ አዲስ እድል የተሰጠኝ ያክል ነው የተሰማኝ። ወላሂ ሌሊት ነው ሰዓቱ። ቶሎ እስኪ ነጋ፣ ቀኑን አፈቀኝ። በቃ መቼ ነው ቶሎ ነግቶ ሂጄ ቁርአን የምጀምረው ነው ያልኩት። ሌላ እድል የተሰጠኝ በህይወቴ ላይ መሰለኝ። እያንዳንዷን ቀን በቃ በሂሳብ ሆነ እያሰላሁ እንትን የምኖራት ወደ ትምህርት ቤት። ከዚያ ወዲያው ልክ እንትን እንዳልኩኝ እንደተነሳሁኝ የሄድኩኝ ቁርአን ቤት ቀጥታ ገባሁኝ። ወዲያው ቁርአን ጀመርኩኝ። ወላሂ አመት ባልሞላ ጊዜ እያየሁኝም ሂፍዝን ሁሉን ማጠናቀቅ። በቀን 60 ገጽ 70 ገጽ አፈዝ ነበር አስታውሳለሁ። አንድ ብቻ ፊደል አነባበቡን አየሁኝ። ፊደላቶቹን አያቸው፣ የአረበኛ ፊደላቶች ፈትሐ፣ ኪስራ፣ በማ፣ ሱኩን አያቸው ለምን እንደሚያገለግሉ በአንድ ቀን በተወሰነ ቀን ብቻ አየሁኝ። ከዚያ ወዲያው በቀን 20 ገጽ 30 ገጽ 50 ገጽ 60 ገጽ 70 ገጽ አፈዝ ነበር። በቀን 3 ጊዜ ያፈዝኩበት ጊዜ ነበር። የመጀመሪያ ነበር እየቀረው ሂፍዝም ልክ እንዲሁ ገና ጀመርኩኝ። የመጀመሪያ ቀን እስከ ኢናርሰና ድረስ አንድ ጁዝ ከምናምን ወደ 2 ጁዝ አካባቢ የሚሆነውን በአንድ ቀን አፈዝኩ። 13 ዓመት ገና 14 ዓመት አካባቢ ነው። ወደ ኪታቦችን ምናምን እንትን አልኩኝ። ታዲያ ጌታዬ ሂፍዝን ሳልጨርስ እንዳትከልኝ እያልኩኝ ወላሂ በጣም አለቅስ ነበረ። ያ ህልም ነው ጭንቅላቴ ላይ ያለው። የሚገርም አስፈራራኛ እንዴ! በዚያ መራኝ አላህ ሱብሓነሁ ወተዓላ። እና ያ የዚህ ሁሉ ጸጋ ወደ አምላኬ ወደ አላህ ሱብሓነሁ ወተዓላ የሚመለስ ነው። እኔ ወደ በራሴ የምመጻደቀው ነገር የለኝም። እኔ እንዲህ ስለሆንኩኝ የምላቸው ነገር የለኝም። ግን ትክክለኛው ጥሩ መንገድ የትኛው ነው የሚለውን ይዛችሁ ተጠቀሙ።